ኹጥባ ላይ ኢትዮጵያ ኹጥባ መስጊዶች ላይ የተላለፉት መልእክት ያ ያስተላለፈው ሰው ሳያቀው ይሄን ተው ብሎ መናገር ይሄን ማሳሰብ ስያሜ የሚያስወጣ ከሆነ ቀጥል አላህ በልጅ ሊቀጣ ይችላል በልጅሽ ሊቀጣሽ ይችላል ባላሰብነው ነገር መጥፎ ነገሮች ልንወርቅ እንችላለን እስልምናን አወረደው አባታችን ሙፍቲን ስናስብ አሁንም አናለባብስም የተቀበሩበት ቦታ ሙስሊሙ ህዝብ ዘንድ መከፋፈልን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር ልባት ሊሰጠው የሚገባ ጉዳይ ደግሞ የመንግስት አካል መኖሩን ማወቅ አለባችሁ እርስ በርስ ማባላትና ማጨፋጨፍ ከእንደገና ደግሞ ለእስልምና ተቋም ላሉት ሰዎች እያወረዳችሁ ያላችሁ እንደሆነ አልታወቃችሁ አሁንም አናለባብስም የተቀበሩበት ቦታ ሙስሊሙ ህዝብ ዘንድ መከፋፈልን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር ልባት ሊሰጠው የሚገባ ጉዳይ ይሄን አናለባብስ ትውልድ ሲጠባ ዝም ብለናል እንወዳለንና ከብራቸዋል እሳቸው የምንፈልገው የሙስሊሙ መቃብር ውስጥ ተቀብረው ስንገባ ለአባታችን ዱዓ ማድረግን ነው እኛ የምንፈልግ ይሄ መታረም ይኖርበታል ሶስተኛ ለሞቱት ሰዎች ወዳጆች ዱዓ እናድርግላቸው ለመሻይኾቻችን ለወላጆቻችን በቅርብ ላጣናቸው ቤተዘመድ ዱዓ ይፈልጋል እንኳንኛ ድረሱልን ልንል የሞተን ሰው ከፍና አጥበህ የከተትከው አፉ የሸተተ ሽቶ ቀብተ ድረሱልን ይርዳኝ እንዴት አይነት አእምሮ በርግጥ አልহামዱሊላህ አዲሱ ትውልድ ይሄን የሚቀበል ትውልድ የለ ይጠቅማል እንዴ ነው የሚሉ ልጆችን ስታወራቸው ዛሬ ኹጥባ ላይ ኢትዮጵያ ኹጥባ ላይ አንዳንድ መስጊዶች ላይ የተላለፉት መልእክት ያ ያስተላለፈው ሰው ሳያቀው እስልምናን አወረደው ለእስልምና ያለውን አመለካከት ሳያቀው አወረደው የፈለገ እርስ በርስ ጥላቻ ቢኖራችሁ የፈለገ እርስ በርስ ያልተግባባችሁበት ነገር ቢኖር የሚፈታበት ወይን አስተካክሉ አንድ መስጊድ ውስጥ አንድ ኻጢብ ሲናገር ይሄን ኻጢብ ማን ያስቀመጠው ነው የመጀመሪያው ጥያቄ መስጊድ ውስጥ የሚሰግደው ሙስሊሞች እህቶቻችሁ ወንድሞቻችሁ እንደመሆናቸው እዛ ውስጥ ደግሞ የመንግስት አካል መኖሩን ማወቅ አለባችሁ ሙስሊም ላይ የሚደርሰው ጥቃት ሁሉም ሙስሊም ነው የሚታመመው አንድ መስጊድ ላይ ይሄ ተባለ ተብሎ ሲባል ማን ነው ይሄንን ነገር እንዲያራምድ ያዘዘው ነው የሚባለው ሰውየው ብቻውን አይደለም የሚጠየቀው ያ ደግሞ አመራር ላይ ያሉትን ሰዎች ችግር ውስጥ የሚከተ ነገር ነው አልተረዳችሁም ብዙዎቻችሁ እዚህ ጋር መጥቶ ይሄን ጫና አርጎ ማውራት ኖርማል ይመስላችኋል ይሄን ጫና አርጎ በመታወሩት ወሬ ትልልቅ ችግሮች አገር ላይ ሙስሊሙን እርስ በርስ ማባላትና ማጨፋጨፍ ከእንደገና ደግሞ ለእስልምና ተቋም ላሉት ሰዎች እያወረዳችሁ ያላችሁ እንደሆነ አልታወቃችሁ አንድ ሰው የራሱ ንግግር እንዲሰማ ከፈለገ ያንን ተሳድቦ አይደለም ሙስሊሞች የትም ቦታ ላይ ያሉት ቢገደሉ ቢመቱ መስጊዱ ውስጥ እየሰገዱ አዛን ያሉ የተገደሉት እከሌ ነው ብለው በፍርቃያት አይተው አይደለም ሙስሊም ናቸው ላ ኢላሃ ኢላላህ ያላችሁ እዚህ ውስጥ ያላችሁ በደንብ አዳምጡ ኡስታዞች መሻይኾች በየትምህርት ቤቱ በየመስጊዱ እምትናገሩ እየሆነ ያለው ነገር አላህዬ ሱብሓነሁ ወተዓላ እሱ ነው ኡማውን የሚጠብቀው በራህመቱ በእዝነቱ በቸርነቱ በመሸፈኛው ሽፍን ያርገው ኡማውን አላህዬ ሱብሓነሁ ወተዓላ እናንተንም መሻይኾች ዑለማዎች አላሁ ረቡል ዒዛ በሰጣችሁ ዕውቀት በራህመቱ በእዝነቱ ለሙስሊሙ ብቻ ሳይሆን ለነን ሙስሊሙም ሂዳያ የምትሆኑ አላህ ያርጋችሁ ሱብሓነሁ ወተዓላ ዛሬ ኹጥባ ላይ ኢትዮጵያ ኹጥባ ላይ አንዳንድ መጅሊሱም ትልቅን አመራር በመውሰድ የታላቁን ሼኻችንን አቀባበር መንግስት ጋር በማስተባበር በማቀናጀት በሚገባቸው ግርማ ሞገስ ክብር እንዲሸኙ ያደረግንበት አብሮነታችን የታየበት ትስስራችን የታየበት ተለያይተው አበቃላቸው ያሉ ሰዎች ያፈሩበት ክስተትን አስተናግደን አልፈናል ይሄ ትልቅ የሆነ መሸለም ነው ለዚህ ትውልድ አብሮነት የታየበት
እንደማንለያይ ያሳየንበት ፌስቡኮቻችን ሁሉ የዘገቡበት የማይረሳ ክስተትን ደማቅ አሻራን አሳልፈን ሄደናል። አልሐምዱሊላህ። ሌላ ደግሞ ታዘብነ ተገረምነም የሌላ እምነት አባቶች፣ አርቲስቶች፣ ጋዜጠኞች፣ ታዋቂ ሰዎች፣ ባለሀብቶች፣ ኤምባሲዎች ሐዘናችንን ለመጋራት የአባታችንን ልፈት ሐዘናችንን ለመጠገን አብረውን ቆሙ። ይሄን ተው ብሎ መናገር፣ ይሄን ማሳሰብ ስያሜ የሚያስወጣ ከሆነ ቀጥል፣ ግን አይጠቅማችሁም። ወላሂ አይጠቅመንም። የምንሰራቸው ስራዎች አላህ በልጅ ሊቀጣ ይችላል፣ በልጅሽ ሊቀጣሽ ይችላል። ባላሰብነው ነገር መጥፎ ነገሮች ልንወርቅ እንችላለን። ነፍሳችን እንተሳሰብ። ከአላህ ሱብሓነሁ ወተዓላ ጋር ያለን ሐለቃ ምን ያህል ነው? እኔ ማን ነኝ የሚል ሰው እኮ ጀግና ነው። ለዚህ ነው ዑመር ኢብኑል ኸጣብ ሐሲቡ አንፉሰኩም ቀብለ አን ቱሐሰቡ፣ ነፍሳችሁ ተሳሰቡ አላህ እናንተን ሂሳብ ከማድረጉ በፊት። በ60 ዓመት የሰራነው ሪፖርት አላህ ይጠይቀናል። የት ነበርክ? ምን አረክበት? አማውበት ትላለህ? ሙስሊሞችን ከፋፈልኩ ትላለህ? የሰው ክብር አዋረድኩ ትላለህ? የሰው ገንዘብ በላው ትላለህ? ኧረ አንችለውም፣ ወላሂ አንችለውም። እንደ ምላሳችን አይደለም እኮ የመጨረሻ ወኹልቀል ኢንሳኑ ضعيفا የተባልነን እኮ የሰው ልጅ ደካማ ነው ብሎ እኮ አላህ ነግሮናል። ድክመታችንን ደግሞ ወንጀላችንን ማብዛት ተገቢ አይደለም። የሚጠቅማችሁን ፕሮግራም መከታተል፣ ካንተም ወድጋ የኔ አስተሳሰብ አይደለም ወይ የኔ ግሩፕ አይደለም ብለን እስልምናን እንደ ድፎ ዳቦ ለመቆራረስ የምታስበው ሰው ካለ ወንጀል ውስጥ ከምትገባ አትከታተል። አሁን የማይጠቅማችሁ ወንድሞች እዚህ ጋር ካላችሁ፣ እህቶች ካላችሁ ወንጀል ውስጥ ከምትገቡ መውጣት ማን አስገደደ?